በክርስቶስ ኢየሱስ ደም የዳናችሁ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ያመናችሁ ምጽአቱንም ዳግም ማምጣቱንም የፍርዱን ቀን እየተጠባበቃችሁ ያላችሁ የጽድቅን ቀን እየተጠባበቃችሁ ላላችሁ ሁሉ በክርስቶስ ኢየሱስ ሰላም ለእናንተ ይሁን። አመሰግናለሁ። ስለ 666 ቁጥር እያወራን ነበር። እናውራ። 666 ቁጥር በመጨረሻ ዘመን የአውሬ ቁጥር ነው። የአውሬ ቁጥር እንደሆነ ክርስቶስ ኢየሱስን ተቃዋሚ የአውሬ ቁጥር የሰው ቁጥር ነው የሚባለው። መጽሐፍ ቅዱስ እንደዛ ነው የሚለው። የሰው ቁጥር የተባለው ለምንድን ነው? አውሬ የተባለው ሰይጣን ነው። ሰይጣን ዲያብሎስ፣ ኢባብ የተባለው ብዙ ስሞች አሉ ለሰይጣን። የሱ ቁጥር ነው። እሱ በሰው ሆኖ ነው ይህን ቁጥር ክርስቶስን እያስካደ የክርስቶስን ማንነት እያጠፋ ስብዕና ይህንን መንግስት በምድር ላይ እንደሆነ ይህንን ዓለም ለሰው ልጅ ስልጣን አድርጎ የሰው ልጅ በዓለም ላይ እንደሚኖር አይነት ወይም የሰው ልጅ በዓለም ላይ የበላይ እንደሆነ አድርጎ ሰይጣን የሚጽፍበት ተንኮል የሚሰራበት ቁጥር ነው። ይህ ቁጥር በመጽሐፍ ቅዱስ እንዴት የዲያብሎስ ወይም እንዴት የአውሬ ቁጥር እንደሆነ፣ እንዴት የስህተት ቁጥር እንደሆነ፣ እንዴት የክርስቶስ ኢየሱስ አሳሳቾች ቁጥር እንደሆነ በግልጽ ያስቀምጣል። በደንብ ነው የሚያስቀምጠው። ስለዚህ ባለፈው ቪዲዮዎች ተናግሬ ያለው እንደገና ድጋሚ ስለዚህ ቁጥር በመጽሐፍ ቅዱስ በመንፈስ ቅዱስ አማካይነት ጥናት እያደረግን በሰፊ ጥናትና ምርምር እየወሰድን በመንፈስ ቅዱስ ያለውን እውቀት ደግሞ አንዱ ለአንዱ ሼር እያደረግን እንናገራለን፣ እንሰራለን። ስለዚህ ይሄ ቁጥር በጣም አደገኛ ቁጥር ነው። ክርስቶስ ኢየሱስን የሚያስጌጥ ቁጥር ነው። ክርስቶስ ኢየሱስን የሚቃወም የአውሬ ቁጥር ነው። ይህ የአውሬ ቁጥር ሆኖ እያለ በመጨረሻ ዘመን የሚሆንበት ነው። ይህም አሁን ነው። ስለዚህ ይሄ ቁጥር የመጨረሻ በሚሆንበት አውሬ ይዞ በሚመጣበት የእሱን ፕሮሰስ በምድር ላይ ለመጨረስ በሚመጣበት ሰዓት ደግሞ ክርስቶስ ኢየሱስ የእግዚአብሔር ልጅ የአውሬውንና አውሬውን ተከታዮቹን የሚበቀልበት ጊዜ ነው። ይህም አሁን ነው። ስለዚህ በእግዚአብሔር መንፈስ ሆናችሁ የእግዚአብሔርን ቃል በመረዳት በማንበብ በመጸለይ ወደ እግዚአብሔር ልንሸሽና እግዚአብሔር መስማት የምንችልበት ሰዓት አሁን ነው። ስለዚህ ክርስቲያኖች፣ ክርስቶስን የምትከተሉ ብዙ አሳሳቾች ምድር ላይ ወጥተዋል። አሳሳቾች ስንል እኮ ሰይጣን ራሱ ብቅ ብሎ አይደለም፣ በሰው ላይ ሆኖ ነው። በተለይ አሁን በእምነተ ክርስትና በቤተ ክርስቲያን እየተደረገ ያለ ነቢያትን ባዮች የእግዚአብሔርን ቃል መጽሐፍ ቅዱስን እንዴት እያደረጉ እንደሆነ በደንብ እንረዳለን። ይህንን እንወያያለን።